ሰላም የባህር ዳር ዩኒቨርሲቲ ፍሬሽማን ተማሪዎች እንዴት ናችሁ? ስለ ፊልድ አመራረጥ ከመጽሐፍ ላይ ያገኘሁትን ኢንፎርሜሽን ላጋራችሁ እወዳለሁኝ። ይህች መጽሐፏ የታተመችው 2023 ወይም በእኛ 2015 ዓመተ ምህረት ነው። እንደ አጠቃላይ ፕሮግራም ኢንፎርሜሽን ታለች። እያያችሁ የባህር ዳር ዩኒቨርሲቲ መሆኑን እንድታረጋግጡ ብዬ ነው ሁሉንም ለማንሳት ፈለኩት። ይሄ ያው መግለጫ ነው፣ ስለ ባህር ዳር ዩኒቨርሲቲ መግለጫ ማለት ነው። መቼ እንደተመሰረተ ስንት ዓመት እንዲሆነው ምናምን። ያው እዚህ ያለው ደግሞ ይሄ 5 ኮሌጆች፣ 7 ፋካልቲዎች፣ 2 አካዳሚ፣ 7 ስኩሎች፣ 5 ሴክሽን፣ 1 ሴንተር እንዳለው ይሄን መግለጫ ነው። እንደአጠቃላይ ስለ ባህር ዳር ዩኒቨርሲቲ ሙሉ መግለጫ አለ። እንደአጠቃላይ ከመጀመሪያ ካነሳነው ላይ መቼ እንደተመሰረተ ስንት ዓመት እንደሆነው እንዴት እንደተመሰረተ መግለጫ ላይ ያው ለምትፈልጉ ማለት ነው አብራችሁ ብታዩት አይከፋም። ባህር ዳር ዩኒቨርሲቲ ሆናችሁ ከዛ እዚህ ጀመረ ስለ ዲፓርትመንት ምናምን ሰከንድ ዲግሪ ይላል። ይሄ ሰከንድ ዲግሪ ሰርድ ዲግሪ ይሄ አይመለከትም። ፖስት ግራጁዌት ምናምን ነው። ይሄ አንደር ግራጁዌት ነው። አሁን ፍሬሽማን ተማሪ እዚህ እንደምታዩት መጀመሪያ ሶሻል ሳይንስ ነው የሚጀምረው። ይኸው እንደምታዩት ከ1 እስከ 6 ይደርሳሉ ለሶሻል ሳይንሶች። ሶሻል ሳይንስ ተማሪ ማስተር ምናምን ይሄ ቀጣይ ነው። አንደር ግራጁዌት 1 እስከ 6 ይደርሳሉ። ያው አንብቡት እንዳጠቃላይ ባነበውም ባላነበውም ፎቶ ላይ እንደምታዩት እዩት። እነዚህ ለሶሻል ሳይንስ ነው አሁን የምንለው። አንደኛ ብለን ሁለተኛ ኮሌጅ ኦፍ አግሪካልቸር ኤንድ ኢንቫይሮንመንታል ሳይንስ ጋር ያው አንደኛው ላይ ያያችሁት እንደ ሳይኮሎጂ ስኩል ኦፍ አርት ኢን ስኩል ኦፍ ሳይኮሎጂ። ሳይኮሎጂ አሁን የሶሻል ነው። በጣም ተገርሚያለሁ። ሳይኮሎጂ ናቹራል ነበር አድርጌ ሳይኮሎጂ ምናምን። ይሄ ሁለተኛ እዚህ ላይ እንደምታዩት ኮሌጅ ኦፍ አግሪካልቸር ኤንድ ኢንቫይሮንመንታል ሳይንስ እንደምታዩት የአኒማል ሳይንስ ምናምን። ይሄ ለናቹራሎች ነው። ፕላንት ሳይንስ ምናምን ያው እንደምታዩት ይሄ የናቹራል ነው። ማስተር ፒኤችዲ የሚለው ያው ለቀጣይ ያገለግላችኋል እንጂ ለዛሬ የሚያገለግለው ነገር የለውም። የአንደር ግራጁዌት ላይ ደግሞ ኮሌጅ ኦፍ ቢዝነስ ለሶሻል ሳይንስ የሶሻል ሳይንስ ያው እንደምታዩት አካውንቲንግ፣ የኢኮኖሚክስ፣ ማርኬት ማናጅመንት ምናምን ነገር የሚጠሩት ነው። ከዛ ፋካልቲ ኦፍ ሶሻል ሳይንስ አሁን ይሄ ሶሻል ሳይንስ ነው። ሲቪክስ፣ ኢቲካል ኤዱኬሽን፣ ኢቲካል ስተዲ ይሄ እንደ አጠቃላይ ለኤዱኬሽን የምትማሩት ነው። እንደተቀረይ ሻሮች ምናምን ይሄ ለሶሻል ሳይንስ ነው የሚሰጡት። ለሶሻል ሳይንስ የሚጠጡ ልጆች ናቸው እነዚህ። ማስተር እና ፒኤችዲ የሚለውን እያነሳሁት አይደለም ለእናንተ ስለማያስፈልጋችሁ። እዚህ ደግሞ ፋካልቲ ኦፍ ሁማኒቲ ሚኒራል አንደር ግራጁዌት ነው። ይሄ ኮመን ይመስለኛል በአጠቃላይ የአማርኛ ምናምን ነገር ያለ አፋር ኦሮሞ ምናምን ይሄ በተለይ ከቋንቋ ጋር ያለው ነው። እንግዲህ ምናምን ይሄ ኮመን ነው ምክንያቱም ቋንቋ ስለሆነ። ከዛ ሲቀጥል እዚህ ላይ አንድ እንዳለች ኢንስቲትዩሽን ኦፍ ዲዛስተር ሪስክ ማኔጅመንት የሚሰጥ ሰባተኛ ደርሰናል። ኢንስቲትዩሽን ኦፍ ላንድ አድሚኒስትሬሽን መሬት አስተዳደር ፊልድ ይሰጣል። በሶሻል ሳይንስ ነው። ከዛ ፍሎ አለ አንደር ግራጁዌት ነው። ይሄ ሶሻል ሳይንስ ነው። ባችለር ነው። ያጠቃላይ ሎ ይሄ ከሶሻል ሳይንስ ትንሽ ከበድ ያለ ፊልድ የሚባለው ነው። ብዙ ጊዜ ይወስዳል። ከበድ ያለስታችሁ ያው ትምህርቱም ትንሽ ሊከብድ ይችላል፣ ግን ያው በጣም ጥሩም ነው። በደንብ አድርጎ የተማረው ሰው ወደ ናቹራል ገባን። ስንተኛ? 9ኛ ማለት ነው። 9ኛ ናቹራል አንደር ግራጁዌት እንደምታዩት
ትምህርት ነክ ነገሮች ነው። እንደ አጠቃላይ ሳይንስ ኢን ባዮሎጂ ባዮሎጂን ለማጥናት ማለት ነው። ሳይንስ ኢን ባዮሎጂ እና ኤዱኬሽን ኢን ባዮሎጂ ይለያያሉ። ሳይንስ ኢን ባዮሎጂ ማለት ስለ ባዮሎጂ ለማጥናት ነው፣ ባዮሎጂ ማጥናት። ሁለተኛ ኤዱኬሽን ኢን ባዮሎጂ ማለት ባዮሎጂን ተምሮ ማለት ስለ ባዮሎጂ በደንብ ተምሮ ከዛ ለማስተማር ማለት ነው። ከዛ እንደምታውቁት ሌላውም ኮመን ሳይንስ ኢን ኬሚስትሪ፣ ኤዱኬሽን ኢን ኬሚስትሪ በዚህ መልክ ተረድቼ ሁሉም አሉ። ፊዚክስ አለ፣ ማትስ አለ። ማትስ ሳይንስ፣ ማትስ ኤዱኬሽን፣ ፊዚክስ ሳይንስ፣ ፊዚክስ ኤዱኬሽን በሁለት መልክ ማለት ነው። በኤዱኬሽን መልክ በሳይንስ መልክ ሁለቱም ያው እንትን አላቸው። ግን ሳይንስ ኢን ፊዚክስ እና ኤዱኬሽን ኢን ፊዚክስ ይለያያሉ። ለምንድን ነው የሚለያዩ ካላችሁ ፊዚክስ ኢን ኤዱኬሽን ማለት ለማስተማር ነው፣ ተምሮ ለማስተማር መምህርነት ማለት ነው። ሳይንስ ማለት ስለሱ ለማጥናት። 10ኛ ደርሰናል። ስኩል ኢን እርዝ ሳይንስ ይሄ እንደ ናቹራል ተማሪ የሚያገለግል ይሄ ባችለር ኦፍ ሳይንስ ኢን ጂኦሎጂ የሚባል ነው። ጂኦሎጂ 300 ተማሪ ምናምን እየተባለ የሚወራ ወሬ ያለ ያው ለናቹራል ነው የሚያገለግለው። እና ስፖርት አካዳሚ 11ኛ ደርሰናል። አጠቃላይ ለአንደር ግራጁዌት ነው እስካሁን 11ኛ ደርሰናል። ያው ሶሻል እና ናቹራል እያልኩ እየለየሁላችሁ ነው። ይሄ ስፖርት ሳይንስ ያው ኮመን ነው፣ ለናቹራል ለሶሻል ይባላል። ሁሉም ነው መውሰድ ያለበት እና ሁለት ናቸው። እንደምታዩት እንደ ሌላው ሰብጀክት ስፖርትም ሳይንስ ስፖርት ሳይንስ እና ኤዱኬሽን ስፖርት ሳይንስ አለ ማለት ተምሮ ኤዱኬሽን ስፖርት ሳይንስ ማለት ስፖርት ተምሮ ለማስተማር፣ ይሄኛው ደግሞ ስለ ስፖርት ለማጥናት። ሌላው እንትን የሚለውን ማስተር ፒኤችዲ የሚለውን ታለፉታላችሁ። ኮሌጅ ኦፍ ሜዲሲን ኤንድ ሄልዝ ሳይንስ ለናቹራሎች ዋና የሚባሉት ፊልድ እነዚህ ናቸው። ከዛ ደግሞ አለ ስለ ቴክኖሎጂ የሚያወራ እነዚህ እንደምታዩት የሜዲሲን ምናምን በጣም ብዙ አለ። ነርሲንግ፣ ፋርማሲ፣ አነስቴዥያ፣ ፋሚሊየር፣ ሜዲካል ላቦራቶሪ፣ ሚድዋይፈሪ እንደ አዋላጅ ምናምን ነገር፣ ኢመርጀንሲ እንደ አጠቃላይ እዚህ ላይ ኢመርጀንሲ ራሱ የሚገርማችሁ በ3 ይከፍሉታል። እንደ አጠቃላይ ኢመርጀንሲ ድንገተኛ ኢመርጀንሲ አለ። ከዛ የትልቆች ኢመርጀንሲ የትልቆች ነርሲንግ አለ። ነርሲንግ መጀመሪያ በኢመርጀንሲ አለ ድንገተኛ እንትን ማለት ነው። የድንገተኛ ነርስ፣ ከዛ የትልቅ ሰዎች ነርስ፣ ከዛ የህፃናት ተብሎ በ3 ይከፈላል። እና የሚቀበሉት እንደ አጠቃላይ 20 መሰለኝ ተባለ የሚባል ወሬ አለ። ፋርማሲ እስከ 50 ይባላል። ያው ይሄን የኔ እንትን ምን ማይስራላችሁ ዋናው ነገር ምን እንደሚሰጡ ማያታችሁ ነው። እናንተ ያሉ ወሬ ምን ማይስራላችሁ ዋናው መረጃ እናንተ ከመጽሐፍ ላይ ያለውን ነገር ምን እንደሚሰጥ ማየቱ ይጠቅማችኋል። እናንተ 13ኛ ደርሰናል። ባህር ዳር ኢንስቲትዩሽን ስለ ቴክኖሎጂ ባህር ዳር ዩኒቨርሲቲ የሚሰጣቸው ነገሮች ማለት ነው። እንደ አጠቃላይ 20 ምናምን ይደርሳሉ። ያው እናንተ አንብቧቸው። እንደ አጠቃላይ ባነብላችሁ ምንም ለውጥ የለውም። እናንተም በርቱ። ሳይበር ሴኩሪቲ ድረስ እስከ 21ኛው ድረስ ከኮምፒውተር ሳይንስ አሁን እዚህ ዋናዎች ነው። ኮምፒውተር ሳይንስ፣ ሲስተም ኢንፎርሜሽን ቴክኖሎጂ፣ ሶፍትዌር ኢንጂነሪንግ ዋናዎች ላይ ያለው እንደ ኮምፒውተር ሳይንስ፣ ኢንጂነሪንግ ዘርፍ በሙሉ ማለት ነው። ብዙ ነገር አለ። ሜካኒካል ኢንጂነሪንግ፣ ኢንዱስትሪያል ኢንጂነሪንግ፣ አውቶሞቲቭ ኢንጂነሪንግ ሁሉ ነገር ነው። ኤሌክትሮ ሜካኒካል ሁሉም አለ። ሁሉም እንደሚሰጥ በአጠቃላይ በስንት ይሰጣል ማለት ነው። በቴክኖሎጂ ጉዳይ ራሱ ወደ 21 ማለት ነው። ከዛ በጤና ጉዳይ ስንት ብለናል? በጤና ጉዳይ በጣም ብዙ ነው። በጤና ጉዳይ ራሱ ወደዛ 13 አካባቢ ስለዚህ ስንት ይሰጣል ማለት ነው? 34 ማለት ነው። ከዛ ወደዛ ከኋላ ደግሞ ያየነዋለን። ብሎ አንድ ተማሪ እስከ 50 ፊልዶች መወዳደር ይችላል። ምንም አያስጨንቅም ማለት ነው። ከትምህርትነቱ አይደል እንደ አጠቃላይ አቅማችሁ የተወደደ ላይ ገብታችሁ ብትማሩ ነው እናንተ የሚያዋጣችሁ። ያው አሁን አንድ ተማሪ ግዴታ ሜዲሲን ታገባው ብሎ መወዳደር የለበትም። ያው አቅሙን አይቶ ለምን ቢባል ታቅሙ በላይ ቢገባ እዛም ሁሉ ያው ስቃይ ስለሆነ ማለት ነው። አቅሙን መጥኖ ተገባ ግን ትክክለኛ ውጤቱን ጥሩ ውጤት ማምጥም ብሎ ይገባል ማለት ሲወጣ ማለት ነው። 14ኛ ደርሰናል። እንደ አጠቃላይ አንደር ግራጁዌት የፋሽን ነገሮች ናቹራል ተማሪ ነው። እንደ አጠቃላይ ከኢንጂነሪንግ ዘርፍ ስለሚመደብ ስለ ፋሽን እንደ አጠቃላይ የዋቸው 8 አካባቢ ደርስ የፋሽን አይነት አለ። እንደ ሌዘር፣ የቆዳ ኢንጂነሪንግ ማለት የልብሶች ላይ ምናምን ያለው ማለት ነው። ሌዘር ኢንጂነሪንግ፣ እንደ ቴክስታይል ኢንጂነሪንግ፣ ፋሽን ዲዛይን ምናምን ነገሮች አሉ። ቴክስታይል እንደ አጠቃላይ ይሄ ስለ ልብሶች ምናምን ነው። እንደ አጠቃላይ ይሄ ከዘመኑ ጋር ዘመናዊ ልብሶች እንትን ማለት ነው። እሱን ይመለከታል። ያው ፋሽን ሰላም ካምፓስ ያላችሁ ተማሪዎች ነው። ስለዚህ ባብራራላችሁ ምን ማለት ነው። ፔዲያም ያላችሁ የትም ያላችሁ ይሁን ግልጽ ነው። ከ1 እስከ 8 የሚደርሱ አሉ ስለ ፋሽን ቴክኖሎጂ። ይሄ ለናቹራል ነው። አሁን ስለ 34 30 ምናምን ደርሰናል። በኋላ ድሮ እስከ 50 የሚደርስ እንትን አለ ማለት ነው።
ይሄ ማስተር ምናምን የሚለው ምንም ያደርግላችሁ እናንተ 15ኛ ደርሰናል። 15ኛ ምንድን ነው የሚለው ኢንስቲትዩት ኦፍ ባዮቴክኖሎጂ ይላል። ይሄ ማስተር ኦፍ ሳይንስ አግሪካልቸር ምናምን ይሄ አይመለከታችሁም፣ ለእናንተ አይመለከታችሁም። ይሄ ምናምን ማስተር ፒኤችዲ ፕሮግራም ምናምን ይሄ አይመለከትም። እንዳጠቃላይ ስለ አጠቃላይ ይሄ የማነሳው እናንተ ኢንፎርሜሽኑ እርግጠኛ መሆኑን እንዲታዩ ነው። ከመጀመሪያ ደብተሯን ያልኩት ለዛ ነው። ያው እንዳጠቃላይ እኔም ፍሬሽማን ተማሪ ነኝ። ያው እናንተም እንዲታዩት ያገኘሁትን መጽሐፍ ለእናንተ ላገራችሁ ብዬ ነው። ያው ብዙ ተማሪዎች ፊልድ አመራረጥ እንዴት ነው ምናምን ነገር እያሉ ሲሸገሩ ስላየሁ ነው። ይህን እዩት፣ ያው አንብቡት በደንብ አድርጋችሁ ምን እንደሚሰጥ። ከዛ ስለ ፊልዱ ደግሞ ኢንፎርሜሽን ታገኘሁኝ እልክላችኋለሁኝ በዚሁ ቻናል። አመሰግናለሁ። ሰብስክራይብ እንዳይረሳ። ያው ሰብስክራይብ አድርጉ፣ ቻናሉ አዲስ ስለሆነ ያው በብዙ ነገር ኢንፎርሜሽን ታገኘሁኝ፣ አግዛችኋለሁኝ፣ እልክላችኋለሁኝ፣ ሸር አደርግላችኋለሁኝ። ሰብስክራይብ አድርጉት።